በማግስቱ ሳገኘው ምን እንደሆነ የማላውቀው ነገር ግን ከኔ ቁጥጥር ውጪ የሆነ ኃይል አስገደደኝና ሮጬ ተጠመጠምኩበት። እንደተቃቀፍን ትንሽ ቆየ። ፊቱን ስመለከት እነዚያ የሚያማምሩ አይኖቹ ላይ ትናንሽ የእንባ ዘለላዎች ነበሩና በመዳፍ የጠራረኩለት። በቃ አዲስ የህይወት ምዕራፍ ተጀመረ። ፍቅራችን ጦፈ። እኔም እሱም ስለምንተሳሰብ የምንገናኘው ትምህርታችን ላይ ተጽዕኖ በማይፈጥርበት መልኩ ነው። እሺ። አቤት መላኩዬ፣ እንዴት ዋልሽ? እግዚአብሔር ይመስገን። የምን እንግዳ ነው? ይህ ማናት ቆንጆ መላኩዬ? ታውቂያት? ሰላም ትባላለች። ጓደኛዬ ሰላም እናት ናት። ልጄ አታውቅማት እንጂ እማዬ። አቤት እማ። አቤት። ነይ እስኪ በዚህ። እሺ። መሌ እናቱን አስተዋወቀኝ። አባቱ በህይወት የሉም። በቃ ምን ብዬ መናገር እንደምችል አላውቅም። ፍቅር ለካ እንደዚህ ደስ ይላል። ስማ፣ አንዳንዴ ፍቅር የጀመርኩበትን እድሜ አስብና ልጅ ነኝ ገና አይደል ብዬ ራሴን ጠይቃለሁ። ግን አይምሮዬ አይ ይህ ትክክለኛው ጊዜሽ ነው፣ እንደ የሚወድሽና የምትወጁ ሰው አግኝተሽ ይለኛል። አብረን የምንሆንባቸውን የተለያዩ ጊዜያት የምናሳልፈው እነ መሌ ቤት ነው።